ውሃ ለቦረዳ ውሃ ለዘፈነ የምን ጊዜ ጥያቄ ነበር። ዛሬ ጥያቄው ተፈቷል። ቦረዳ ስንመጣ በተለይ ዘፈነ ስንመጣ የውሃ ችግር እጅግ በጣም ቀዳሚ ችግር ከነበረበት ዛሬ ችግሩ ተፈቶ ውሃን መርቀናል። የሆስፒታል ጥያቄ ትልቁ ጥያቄ ነበር። ዛሬ ሆስፒታላችንን በጋራ መርቀናል። ሁለቱም የህዝብ ጥያቄዎችን የፈታው መንግስት ሌሎች የልማት ጥያቄዎችንና ገና ራጊ እየመጡ ወይም ደግሞ ሊጠየቁ የሚችሉ ጥያቄዎችን ከህዝቡ ጋር በመሆን የሚፈታ የሚመልስ መንግስት ነው መንግስታችን። ስለዚህ ይህ ጊዜ ለቦረዳ ወረዳ ልዩ ጊዜ ነው። ይህንን ወርቃማ ጊዜ ማስጠበቅና ሌሎች የተሻሉ ነገሮችን ማግኘት በእናንተ በተለይ በአባቶች የውስጥ አንድነት በጣም ወሳኝ ነው። ከምንም በላይ ይህ ወረዳ የሰላም ተምሳሌት፣ ይህ ወረዳ የልማት ተምሳሌት፣ ይህ ወረዳ የመቻቻል ተምሳሌት እንዲሆን ተግታችሁ እንድትሰሩ አደራ ለማለት ፈልጋለሁ። የውሃ ተቋማችን ዛሬ የውሃ አገልግሎት ተብሎ ተመርቆ የወጣው ማለት ዛሬ ስራ የጀመረው ከምንም በላይ አገልግሎቱ ቀጣይነት እንዲሆን ውሃ ሳይጎድል ወይም ሳይቋረጥ ለመጠቀም የሚያስችል የከተማ ውሃ አገልግሎት ጠንካራ ተቋም እንዲሆን መከታተል ይጠበቅብናል። በሆስፒታሉ ውስጥ የሚጎሉ ነገሮችንም ሞልተን የተሻለ አገልግሎት እንዲሰጥ የክልሉ መንግስት ድጋፍ ያደርጋል። አባቶቼ፣ እናቶቼ፣ ወንድሞቼ ዛሬ እዚህ የተቀመጥነው ሆስፒታል ግቢ የዛሬ ዓመት እንደ ፈጣሪ ፍቃድ እድሉን ካገኘን ከመጣን ግቢው ለምቶ ፍራፍሬ ለብሶ እጅግ በጣም ሳቢ የሆነ ግቢ እንዲሆን ግቢያችሁን ተንከባከቡ። የውሃ ተቋም የተቆፈረበት አካባቢ ምንጩ እንዳይደርቅ፣ ውሃው እንዳይደርቅ ቦረዳ ላይ አሁን የምናየው ባህር ዛፍ፣ ቦረዳ የምናየው የተፈጥሮ ሀብት በደንብ መስራት፣ በደንብ መንከባከብ፣ በተለይ ፍራፍሬዎችን በመትከል አፕል በመትከል አቮካዶ በመትከል ማንጎ በመትከል ባህር ዛፍን ቀንሳችሁ ውሃ ምንጮች እንዲበራከቱ ማድረግ ይጠበቅባቸዋል። በደንብ ተንከባከቡ። የውሃ ተቋሙ የውሃ አገልግሎቱ በተለይ ለዘፈነ ከተማና ለጭላሼ የተሻለ አገልግሎት እንዲሰጥ በአይነ ቁራኛ ተከታተሉት፣ ጠብቁት። ዘመኑ የምርጫ ዘመን ነው። ዛሬ 15 ቀን በኋላ የምናደርገውን ምርጫ መንግስት ጥያቄያችሁ እንዲፈታ የምርጫ ምልክት ይዘን የቀረብነውን የስንዴ ነዶን መርጣችሁ በሰላማዊ መንገድ ነፃ ፍትሃዊ በሆነ መንገድ መንግስት ተመስርቶ ወደ ልማት እንዲገባ የሰላም ተምሳሌት ሆኖ ወረዳው እንዲቀጥል በማድረግ ረገድ ከፍተኛ ሚና እንድትጫወቱ አደራ ለማለት እፈልጋለሁ። ትላንትም ስንፈታ ነበር፣ ዛሬም ፈተና ሳይተናል፣ ነገም ደግሞ የተሻለ እንፈታለን። የጠየቃችሁትንም ያልጠየቃችሁትንም ለህዝቡ የሚያስፈልገውን ዜጋ ተኮር፣ ህዝብ ተኮር ለህዝባችን ይሄ ያስፈልጋል ብሎ አስቦ አቅዶ የሚሰራ መንግስት ከእናንተ ጋር ነውና በተለይ የጎደሉትን መሙላት፣ ሆስፒታል አካባቢ የውሃ ተቋሙ ማስፋፋት ላይ ሌሎች የልማት ስራዎችን እንዲጠናከሩ በማድረግ ረገድ ከዞን ከወረዳ ጋር በመቀናጀት ይህን ተግባራዊ እናደርጋለን። ይሄንን ለማድረግ ደግሞ ቃል ይገባላችኋለሁ።